ጋይስ አሁን የሰማውን መረጃ በጣም የሚያስደነግጥ እንዲሁም ደግሞ በጣም ግራ የሚያጋባ ጉዳይ ነው። አሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ላይ የኢትዮጵያ የህዳሴ ግድብ ዋነኛ አጀንዳዬ ነው ሲሉ ለፕሬዝዳንት አብዱልፈታህ አልሲሲ በላኩት ደብዳቤ ላይ ገልጿል። በዚህ ደብዳቤ ላይ ታዲያ የኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴንም እንዲሁ ስማቸውን ጠቅሰዋል። ለሳቸው ብቻ አይደለም ለዩናይትድ አረብ ኤምሬት አመራሮችም ይህንን ደብዳቤ ልከዋል። አሁን ላይ ዋነኛው ትኩረቴ ገርድ ነው ወይም ደግሞ የኢትዮጵያ ታላቁ የህዳሴ ግድብ ነው ሲሉ ገልጿል። ማንም ሰው በብቸኝነት የናይል ወንዝን መቆጣጠር የለበትም። ነገር ግን ኢትዮጵያ ደግሞ በቂ የሆነ ኤሌክትሪክ አምርታ ለጎረቤቶቿ እንድትሸጥ እንፈልጋለን። ነገር ግን ይሄንን ውሃ በቀጥታ እንድትቆጣጠረው አንፈልግም። ይሄ አሁን ላይ እኔ ጠረጴዛ ላይ ያለ ዋነኛ አጀንዳዬ ነው ሲሉ ነው የገለጹት። ህዳሴ ግድብና የናይል ወንዝ አሁን ላይ በኢትዮጵያና ጋይስ አሁን የሰማውን መረጃ በጣም የሚያስደነግጥ እንዲሁም ደግሞ በጣም ግራ የሚያጋባ ጉዳይ ነው። አሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ላይ የኢትዮጵያ የህዳሴ ግድብ ዋነኛ አጀንዳዬ ነው ሲሉ ለፕሬዝዳንት አብዱልፈታህ አልሲሲ በላኩት ደብዳቤ ላይ ገልጿል። በዚህ ደብዳቤ ላይ ታዲያ የኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴንም እንዲሁ ስማቸውን ጠቅሰዋል። ለሳቸው ብቻ አይደለም ለዩናይትድ አረብ ኤምሬት አመራሮችም ይህንን ደብዳቤ ልከዋል። አሁን ላይ ዋነኛው ትኩረቴ ገርድ ነው ወይም ደግሞ የኢትዮጵያ ታላቁ የህዳሴ ግድብ ነው ሲሉ ገልጿል። ማንም ሰው በብቸኝነት የናይል ወንዝን መቆጣጠር የለበትም። ነገር ግን ኢትዮጵያ ደግሞ በቂ የሆነ ኤሌክትሪክ አምርታ ለጎረቤቶቿ እንድትሸጥ እንፈልጋለን። ነገር ግን ይሄንን ውሃ በቀጥታ እንድትቆጣጠረው አንፈልግም። ይሄ አሁን ላይ እኔ ጠረጴዛ ላይ ያለ ዋነኛ አጀንዳዬ ነው ሲሉ ነው የገለጹት። ህዳሴ ግድብና የናይል ወንዝ አሁን ላይ በኢትዮጵያና በግብጽ መካከል ወታደራዊ ግጭት የሚፈጥር ጉዳይ ስለሆነ ይሄንን ነገር ለማስቆም አሁን ላይ በደንብና በጥንቃቄ የምሰራበት ሰዓት ነው ሲሉም እንደምትመለከቱት አስምረውበታል። 2 ገጽ ደብዳቤም ነው የጻፉት። በዚህ ጋር እንደምትመለከቱት